ከወንድ ልጅ ከሰውነት አካሉ ምን ይመችሻል? ከንፈር ያው ብልቱ ምን ትምህርት ሲጀመር የሰይጣን ነው። ትምህርት የሰይጣን ነው። የሰው ልጅ ከዝንጀሮ መጣ ይላል እግዚአብሔር በአምሳሉ የፈጠረ ፍጡር ከዝንጀሮ መጣ ማለት ምን ማለት ነው? ትምህርት የብርሃኑ ነጋ ነው የሰይጣን አይደለም። የሰይጣን የጸሎት ጊዜ ስንት ሰዓት ነው? ከምሽቱ 1 ሰዓት የሰይጣን የጸሎት ጊዜ ነው። ወክ የሚለው ነገር አለ። ማታን የሚወጣ 6 ሰዓት ላይ ነው። አጋንንቱ ስለሚወጡለት እኮ ነው። አጋንንቱ ስለሚወጡለት ሰው ቀለል የሚለው ለዚያ ነው። ጭፍሮ እንጸልያለን እንዴ? ሰዎች ወክ ብላችሁ 12 ሰዓት ላይ የምትወጡት እኛ ለጸሎት ስንሄድ ነው። ሰይጣኖች ዛሬማ ተተኪማለ እንላለን። ሰይጣኖች ሰብሰብ ብለን እኮ ሰው ስንረግም ሊይዝ የሚችለውን ቅርጽ ነው ያዘው። የሰይጣን ድምጽ ምን ይመስላል? በሰው ውስጥ ኮሌክቲቭ የሆነ እኛ የሚባል ኮሚኒቲ ማህበረሰብ የሚባል ነገርን ቃላትን መጠቀም አይወድም። እሰይ ስራፈት እኔ አልለውም ጫልቱ ብልቱ ተይ እንዴ ቆይ ቤተሰብ አትፈሩም? አሬን ፓቼ እስራኤል ቲዩብ ተመልሷል። እንግዲህ ይሄን ቪዲዮ ስትጀምሩ ሰብስክራይብ እና ላይክ ማድረግ እንዳትረሱ። በሳምንቱ ምን ተከስቷል? ምን አይነት ሰዎች እኛን አልፈው ሰይጣንን ጥሰው ሄደዋል? ከሰይጣን የከፉ ሰዎች ተገኝተዋል። እዛ ቪዲዮ ስር ሜንሽን ተደርገናል። ምን አይነት ሰዎች ምን ብለው ነው ከሰይጣን ብሰዋል ተብለን እኛ ሜንሽን የተደረገው? አብረን እንመለከታለን። በርካታ ቪዲዮችን ይዘን መተናል። ሰብስክራይብ እና ላይክ አድርጋችሁ ትጀምራላችሁ። ወደ ቪዲዮ አሬን ፓቼ እስቲ ቆይ ጽሁፉ ምንድነው የሚለው? ሰይጣን የአባት ቤተሰቦችን ስራ ካየ በኋላ አወይ መጫት ዛሬ ማተተ በነገራችን ላይ በጣም ብዙ ጊዜ ይታማሉ የአባት ቤተሰቦች መሰሪ፣ ተንኮለኛ፣ ሸረኛ እንዲሁም መሰል ነገሮች ናቸው ተብሎ እና ሰይጣን እነሱን ሲያገኝ እንደዚህ ይላል። ይሄ ነገር እንደ ሁኔታው ይለያያል እንጂ እኛ የእናት ቤተሰቦች ጋር ሄደን ሴረኛ፣ ሸረኛ፣ ተንኮለኛ እናረጋቸዋሉ። ስለዚህ ይሄ የአባት ቤተሰቦችን ብቻ እንዲጠላ የማድረግ ነገር አንቀበለውም። እኛ ፍትሃዊ ኩፉዎች ነን። እኛ ፍትሃዊ እርኩሶች ነን እንጂ ይሄን ብለን እንደሰው ማድላት ምናምን አንወድም። ስለዚህ የአባት ቤተሰቦችን ስራ ካየን በኋላ ብቻ ሳይሆን የእናት ቤተሰቦችንም ስራ ካየን በኋላ ዛሬማ ተተኪማለ እንላለን። ዛሬማ ተተኪማለ በየለቱ ነው የምንለው። በየዘርፉ ተተኪስ ባየን ቁጥር ይሄን ዘፈን ስንጋብዝ ነው የምንውለውና የአባት ቤተሰቦች እረፉ። ተንኮላችንን ውስጡን ብናረጋው አሪፍ ነው እንላለን። ከወንድ ልጅ ከሰውነት አካሉ ምን ይመችሻል? ከመልሱ ጥያቄው ምናምን እንደሚባለው ጥያቄው በራሱ ደስ ይላል። ከወንድ ልጅ ከሰውነት አካሉ ምኑ ይመችሻል? ሩጣችሁ ከወገብ በታች ያሰባችሁ በሙሉ እንድትመዘገቡ በኋላ ላይ አድራሻ እነግራችኋለን። ያሰብነውን ጥሪልን እባክሽን። ከንፈር ያው ብልቱ ምኑ ነው ያለችው? ከወንድ ልጅ ከሰውነት አካሉ ምን ይመችሻል? ምን ይመችሻል? ከንፈር እሺ ጥሩ ነው። ከንፈር ያው ብልቱ የት ሄደ በጠዋቱ? እኔ አልለውም ጫልቱ ብልቱ ተይ እንዴ ቆይ ቤተሰብ አትፈሩም? ድሮ እኮ ልናሰናክላቸው ቲኔጅ የሚባሉት ጋር እንሄድና ጫን ደርሰን እንዴ በቃ አርፈንባቸው ሰፍረንባቸው አመቻችተናቸው ወይኔ ማሚ ወይኔ ዳዲ አባዬ ካየኝስ ምናምን ብለው እኮ ይመለሳሉ። አው ለምሳሌ ድንግልና ብዙ ጊዜ ድንግልና በተክሊል በሆነ ነገር ብቻ በክብር እንዳያገቡ ለማድረግ ሄደን አባዬ ምናምን አረቼ ካያደርግም አባትሽ እሱ ነገር ምናምን ብለው ወንዱ እንዲያሳሙ ብንጋጋጥ አረለ ቤተሰብ ምን ይለኛ ምናምን ብለው የሚመጡ ሰዎች ነበሩ። ያሁኖቹ ሜዳ ላይ ከወንድ ልጅ አካል ምን ይመችሻል ስትባል ብብቱ ምትል ስሙን አልጠራውም ብዬ ነው እንዴ። ከሙላካ ሰይጣንን ማየት ትፈልጋላችሁ? መቼም ይሄ በግዝብ እንዳላየኝ ነው የሚለው ከስር ያስታውቃል እኮ እድሜ ልኩን አብሮኝ እየኖረ ለማየት ጓግቶ ማለት ነው። እሺ እስካሁን አላያችሁኝም እንዴ? መስታወፊት አቆሙማ እንጂ እስካሁን ታይተናል እኮ። እሺ ዛሬ የሰይጣንን መልኩን ላሳያችሁ ነው። የሰይጣን ድምጽ ምን አይነት ነው? በተለይ የሰይጣን ድምጽ ምን አይነት ነው? ይሄ ነው። ምንም የተለየ ነገር የለውም። እንዳትሰማት እሺ። እና አባታ ተላለች። ለዚህ ዘመን የሰይጣን ድምጽ ምን ይመስላል? በሰው ውስጥ ኮሌክቲቭ የሆነ እኛ የሚባል ኮሚኒቲ ማህበረሰብ የሚባል ነገርን ቃላትን መጠቀም አይወድም። እሰይ ስራፈት ትልቅ ሰው አይደለሽ እንደዚህ ጥጥ እየፈተልሽ የምታሚኝ? ለምንድን ነው ሰይጣን የምታሙት? የሆነ አረ ምን አብይ ምናምን የሚባልም ሰው ያለ አብይ ልማ ነው ምናምን ይባል እዚህ ዩቲዩብ ላይ አንተ ጭፍሮች እንጀራ እኮ ይበሉብናል። እኛን ያሙና በእኛው እንጀራ ይበላሉ።
እጅም ተዋት ቆይ ተዋት እኔ ነው ግለኝነት ወይም ደግሞ ሃይፐር ኢንዲቪጁዋሊዝም ሁለተኛው ድምጽ ደግሞ ሴንሹዋል ሊበሬሽን የምንለው ነው ወይም ደግሞ የአንድ ሰው የወሲብ ቅርጽን ወይም ደግሞ ለማህበረሰብ ሊነገር የማይገባ ልቅ የሆነ የወሲብ ቅርጽን የማሳወቅ ፍላጎት አረ ይሄንንም አወቀችብን ጎበዝ አረ ይሄንንም ባነነችብን እንዴ ዛሬ ተነስተውብናል ይህ የሰይጣን ተመሳሳይ ባህሪ አንተን ከጠቀመ ትክክል ነው በቃ እኔን ከጠቀመኝ ሁሉም ነገር ልክ ነው ማለት ነው ብገልም ልክ ነው በዋሽም ብሰርቅም አንተን ከጠቀመ ልክ ነው የሚል አይነት ማለት ነው እሰይ በቃ እቻ አትመቸኝም ሪአክት ብዙም አላደርግበትም ከፈለጋችሁ ዘግቡና ራሳችሁ አዳምጡ ብዙም አልጣመችኝም አሳልፈዋለሁ የልጅ ማኛ ምትባይ ግን እራፊ ስራሽን ስሪ ስራችንን እንስራ ከጃችን እንትን ነፍስ ያወጣሽብን ነው ስራችንን ቁጭ ብላ መተነት ነው ማናት እሷ በእናት እንዲያነ ቪዲዮ እንዳይልኩልን ጻፍላችሁ በታች ሜንሽን ያረጉኛል እንዲያነ ቪዲዮ ላይ እኔ አይመቸኝም አበቃ ደስ አይለኝም ትምህርት ሲጀመር የሰይጣን ነው ትምህርት የሰይጣን ነው የሰው ልጅ ከዝንጀሮ መጣ ይላል እግዚአብሔር በአምሳሉ የፈጠረን ፍጡር ከዝንጀሮ መጣ ማለት ምን ማለት ነው ትምህርት የሰይጣን ነው በጭራሽ ኢራውን ማንቀበለው ነው ትምህርት የሰይጣን ሳይሆን የብርሃኑ ማይት ብርሃን አይመቸንም የጨለማ መሸር በቃ የሱ ሰውዬ ነው ትምህርት የሰይጣን ነው እኔ ራሱ አይመቸኝም ይሄው የምትሉት ነገር ስለዚህ እንድታቆሙ እኮ ማበረታታችሁ ሰግጥ ደንቁር ደድብ ምናምን ለምንድን ነው ትምህርት ጠላቴ ነው እኔም አልወደውም ትምህርት የብርሃኑ ነጋ ነው የሰይጣን አይደለም ሰይጣን ነው በቃ ትምህርት የሰይጣን ነው ትምህርት እኛን ይሄን የመሰለ መልካውን ከዝንጀሮ መጣ ይላል እንዴ ያ ማለት ነው ከዝንጀሮ ይሄን የመሰለ ቁመና ይሄን የመሰለ እንትን ከማንም ጭላዳ ዝንጀሮ ጋር ማወዳደር ትምህርት ራሱ ያሟል የዚህ ልጅ ቅሬታ አሁን እንዴት ከጭላዳ ጋር ታነጻጽሩኛላችሁ ነው ጮቴን ቀሙኛ አይሆንም ቀድሞ እኮ ጭላዳው ነው ቪዲዮ መስራት ያለበት ተው አንተ እርግማን ፊት ሰይጣኖች ሰብሰብ ብለን እኮ ሰው ስንረግም ሊይዝ የሚችለውን ቅርጽ ነው ያዘው አስጨናቂው መምህር መጥተዋል ዝም ብለን እንደው አክብራችሁ ሜንሽን ስላደረጋችሁ ብቻ ዝም ብለን እንሰማዋለን የሰይጣን የጸሎት ጊዜ ስንት ሰዓት ነው ከምሽቱ 1 ሰዓት የሰይጣን የጸሎት ጊዜ ነው ጭፍሮ እንጸልያለን እንዴ የሰይጣን የጸሎት ጊዜ ስንት ሰዓት ነው እንዴ እኔም ማወቅ ፈልጋለሁ ልስማ ከምሽቱ 1 ሰዓት የሰይጣን የጸሎት ጊዜ ነው አጋንንት ተሰብስበው 1 ሰዓት ላይ ለጸሎት ይሄዳሉ ሰው ለዚህ ነው ደበረኝ ሲል ውሎ ማታ ቀለል የሚለው ለምን እላዩ ላይ ያሉት አጋንንት ለጸሎት ስለሚሰበሰቡ ጥለው ስለሚሄዱ ሰው ማታ ቀለል ይለዋል አይታችሁታል ቀለል የሚለው ለዚህ ነው ደግሞ እንደዚህ አይነት ነገር አመጣችሁ ግን ለማን ነው የምንጸልየው እንዴ ወደኛ እንደሚጸልይ ነበር የምናውቀው አንዳንዶች ጠንቋይ ቤት መሰል ቦታ በመሄድ ወደኛ ይጸልያሉ በነገራችን ላይ እሱ ጸሎት የማይመስለው ከርፉዝ አለ እንዴ ለጸልይ ነው የመጣው ሲባል የሚደነግጥ እኔ ቤት መጥቶ እኮ ነው ጠንቋይ ቤት መጥቶ ጓደኛዬ በእግር ኳስ ሊሳካለት ነው ጉልበቱን ሽምርግ እንዳርግልኝ ይለኛል ከዛ አው ጸሎት ተሰምቶላል ነው እንዴ ልክ መሽመር ሲጀምር ጸሎት ተሰመረለ ስለ ጸሎት ብሎ ጨንቋል እንዴ ለኔም እኮ ጠንቋይ ቤት ሄዱ እየጸለያችሁልኝ ነው አርግልን እየለመናችሁኝ እኮ ነው ለማንኛውም ግን እንደዛ አይነት ጸሎት አለ እናንተ መጣችሁ የምትጸልዩት እኛ ግን አልተዋጠልንም 1 ሰዓት ላይ ሄደው ይጸልያሉ ስም ማጥፋት ጸሎት ሲጀምር የማያስፈልግ ነገር እንደሆነ እየዞርን የምንለፍፍ የምንናገር አካላት ራሽ ስንጸልይ ጸሎት የሚባል ነገር ከምድረገጽ መጥፋት አለበት ከሚሉት አካላቶች ውስጥ እኮ አንዱ ነን ያልጸለያችሁ ቀን ምን ጥቅሞች እንደምናገኝ እኮ የምናውቀው እኛ ነን ይሄ ተቀባይነት የለውም እንደሚለው ለዚያ ነው አሁን ብዙ ጊዜ የከተማ ሰው ወክ የሚለው ነገር አለ ማታን የሚወጣ 6 ሰዓት ላይ ነው አጋንንቱ ስለሚወጡለት እኮ ነው አጋንንቱ ስለሚወጡለት ሰው ቀለል የሚለው ለዚያ ነው ሰዎች ወክ ብላችሁ 12 ሰዓት ላይ የምትወጡት እኛ ለጸሎት ስንሄድ ነው ሰይጣኖች ስለዚህ ማታ ወቅት አረጋላችሁ እኛ ጸሎት ስንሄድ ይሄንን ራሳችሁ በየሃይማኖታችሁ ሄዳችሁ ፈትሹ የት ነው የሚጸልዩት ብላችሁ አጣሩልን ለኛ ግራ ስለገባን ነው ለማንኛውም ግን እዚህ ቪዲዮ ላይ የምትጽፉልኝ ሰዎች ትኖራላችሁ ብዬ ተስፋ አደርጋለሁ ሌሎችም እንዲማሩበት ግራ የገባቸውም ካሉ ምንድነው ይሄ ሐሳብ ምን ለማለት ነው የተፈለገው ሰይጣን የት ነው የሚጸልየው 1 ሰዓት ነው የሚጸልየው 12 ሰዓት ወክ የሚደረገው ለዛ ነው የሚለው ከታች ይጻፋል እርስ በርስ ታወሩበታላችሁ እኛ ግን ዛሬ ጨርሰናል የሳምንቱን ትዝብቶቻችንን አስፍረናል ሜንሽን ያደረጋችሁን በሙሉ አሬን ፓቼ የሳምንት ሰው አይበለን ይበለን ለዛሬ ይበለን ሜንሽን አድርጉና አሁን ቪዲዮቻችንን ሰብስክራይብ ማድረግ እንዳትረሱ ትዝብቶቻችንን እናጋራለን መልሰን ከኛ የከፉ የባሱ ሰዎችን ስታገኙ ሜንሽን አድርጉና ልምድ እንለዋወጥ ሰላማችሁ ይጠር